ትክክለኛ ለማዳም ቅመሞች ለሆናችሁና በየትኛውም ሀገር ላይ በሰዎች ስር ተቀጥራችሁ ለምትሰሩ ውድ ለሀገሬ ልጆች ጠቃሚ የሆኑ 3 መረጃዎችን ይዤላችሁ መጥቻለሁኝ። በተለይ 3ኛ ላይ ያለው በጣም አስፈላጊ መረጃ ስለሆነ በትዕግስት አዳምጡኝ። ሰላም ለእናንተ ይሁን ውድ የኔ ቤተሰቦች፣ እንደምን አላችሁ? በያላችሁበት ሰላማችሁ ቪዚት ትበልልኝ። ለዚህ ቻናል አዲስ የሆናችሁት ላይክ፣ ሰብስክራይብ እንዲሁም የደውሏን ምልክት በመጫን ቤተሰብ ሁኑ። ቤተሰቦቼ ደግሞ ቪዲዮን ጨርሳችሁ በማየት ሀሳብ አስተያየታችሁን በኮሜንት ስር አስቀምጡልኝ። ውድ ቤተሰቦቼ በመጀመሪያ ይህንን ቪዲዮ ለመፈሰት ብዬ አልቀረጽኩም። ውድ ለምወዳቸውና ቸው ሳልላቸው ለተለያየዋቸው ለጓደኞቼ ለመላክ ብዬ ስቀርጽ አንድ ነገር ትዝ አለኝ። መንገድ ላይ እኔ የገጠመኝ ነገር ስለነበር ምናልባት እንደ እኔ በተለይ ትክክለኛ 10 ብነግራችሁ እኔ የማይከፈኝ ትክክለኛ ለሆነ ነው። ይሄ የትም ቦታ ዘሎ መጥቶ እኔ የማዳም ቅመም ነኝ እያለ ትክክለኛ የማዳም ቅመሞችን የሚያሳድቡት ቅመሞች ሳይሆን ለትክክለኛ ለማዳም ቅመሞች ያስፈልጋቸዋል ብዬ ነው እንግዲህ ከረዥም ጉዞ በኋላ ይህንን ቪዲዮ ለመቅረጽ የወሰንኩትኝ ማለት ነው። ውድ ቤተሰቦቼ እንግዲህ እኔ ያለሁባቸው ሰዎች የሁለት ሀገር ዜጎች ናቸው። በአመት 2 ይሳፈራሉ። በረመዳን ላይ ለ15 ቀን ባልና ሚስት እንዲሁም የመጨረሻ ልጃቸውን ይዘው ይሳፈራሉ። እኔና ትልልቅ ልጆች ሴቷም እንደዛው በእናቷ ቤት እንቆያለን። ነገር ግን በ6ኛ ወር ሲሆን ሁላችንም ለ2 ወር እንሄዳለን። የአባታቸው ነገር በጣም ሰፍኖ ቤተሰብ አለ እና ደግሞ ቤትም ሁሉ ነገር የተሟላ ነው። እንሄዳለን ለ2 ወር ተቀምጠን እንመለሳለን ማለት ነው። እና የገጠመኝ ነገር ምንድነው ቤተሰቦች? በጣም ከባድ ነገር ነው። በተለይ 3ኛ ላይ የምነግራችሁ ለኔ በጣም ከባድ ነው፣ ለእናንተም እንደዛው ነው ብዬ ያሰብኩትኝና ቪዲዮ ለመያዝም የተገደድኩትኝ። ውድ ቤተሰቦቼ መርሳት የሌለባችሁ ነገር አንደኛ እነዚሁ የማዳም ቅመሞችም ሆናችሁ በሰዎች ስር የምትሰሩ ከአሰሪዎቻችሁ ጋር ረዥም መንገድ ስትሄዱ ከምትቀመጡበት ፊት ለፊት የትኛውም እቃ አታስቀምጡ። ምክንያቱም ከልጆቹ ጋር ተጣባችሁ ለጊዜው እነሱ እንችላለን ችግር የለም ተቀመጪ እንኳን ብሏችሁ ማለት ነው ከተወሰነ ሰዓታት በኋላ ስለሚደክማቸው እንቅልፍ ስለሚመጣባቸው በእናንተ ላይ ነው የሚተኙባቸው። ማለት በተለይ ህፃናት ምናምን በእድሜ ጠንከር ያላሉ ልጆች ካላችሁ ማለት ነው። ስለዚህ ከምትቀመጡበት ፊት ለፊት የትኛውም ነገር ከእናንተ ብቻ አይደለም ከነሱ ፊት ለፊት ራሱ እቃ መቀመጥ የለበትም። እንዳለ እንደምንም ሆናችሁ ከኋላ ነው ማስቀመጥ ያለባችሁ እላችኋለሁኝ። አንደኛ ነው እሱ። ሁለተኛ ነገር ደግሞ ከነሱ ጋር አብራችሁ ስትጓዙ ረዥም መንገድ ምግብ እንዳትረሱ። ከዛሬ አመት በፊት ነው የዛሬ አመት ነው መሰለኝ እንደዛው አንድ ቪዲዮ ሰርቼላችሁ ነበር። ለእናንተ የሚስማማችሁን ምግብ ከቤታችሁ ይዛችሁ ሂዱ። ምክንያቱም እነሱ መንገድ ላይ ስትጓዙ የማይበሉት የማይጠጡት መጠጥ ላይ የማይበሉት ምግብ የለ። በዛ ላይ ደግሞ አሁን ድምጼን ስለምሰሙ ስሙን አልጠራም፣ ያ የሚነፋ ነገር ይነፋሉ። ሽታው አለ፣ ራቡ አለ። የምትፈልጉትም ሆነ የማትፈልጉት ሽታ በአፍንጫችሁ ሆነ በአፋችሁ ይገባል። ከዛ እነሱ የሚበሉትን ምግብ በስትክክል ላትበሉ ስለምትችሉ የሚስማማችሁን ምግብ እናንተ ከቤት ይዛችሁ መሄድ አለባችሁ። እሱን እንዳትረሱ። አስታውሳችሁ እንደሆነ እኔ ከዛሬ እንግዲህ ይሄ ቪዲዮ ከሚቀዳበት ማለት ይሄንን ቮይስ ከሚቀዳበት ቀን ቢያንስ 4-5 ቀን በፊት ካስታውሳችሁ ቅጣ እየጋገርኩ ነበር። ጥንጥዬ አምባሻ ማለት ነው። እሱን ልጆቹም ይበላሉ እኔም ይበላሉ።
ይህንን ማለት ነው በኮካ ኮላ ያለ ሀሳብ በልቼ ነው እኔ የትም ሀገር የሚሄደው። ምክንያቱም ወስፋቴን አይረብሽም ምንም በቃ አለ አይደለ ይስማማኛል። ደረቅ ነው ይሄ ወጣ ወጥ ሩዝ ምናምን ነገር የተነጋጋሁ በለሁ ማለት አይደለም። ጉዞ ላይ ይቅርና ቤት ውስጥም እኔ 1 2 3 አይነት ቀላቅዬ ከበለሁ ሆዴ ትክክል አይሆንም፣ ያመኛል። ስለዚህ እኔ የመጀመሪያ ጊዜ በእራብ ተጓዝኩትኝ። የሁለተኛ ጊዜ በቃ ተማርኩና እንደዚሁ ጋግሬ መያዝ ጀመርኩ። በሶስተኛም ጊዜ እንደዛው፣ ዘንድሮም ደግሞ በአሁኑ እንደዛው ይዤ ሄድኩትኝ ማለት ነው። ስለዚህ እባካችሁ ምግባችሁን እንዳትረሱ። ምናልባት አንዳንድ እንደ እኔ ያላችሁ ሼም ሊይዛችሁ የምትፈልጉትን ምግብ ምን ያስፈልጋችኋል ስትባሉ ሼም ሊይዛችሁ ይችላል። የምትፈልጉት ደግሞ ላይገኝ ስለሚችል እባካችሁ እንዳትረሱ የሆዳችሁን ነገር። ሁለተኛ ይሄ ነው። ሶስተኛና የመጨረሻው ውድ ቤተሰቦች፣ እኔ ከተወሰነ ወራት በፊት እኔ ጋር መታወቂያም ሆነ ፓስፖርት ነበረ። በዛን ሰዓት የሚያበቃበትን ቀን በስትክክል ነው አይደለም በዘንድሮ የትኛውም ጊዜ እኔ ቼክ አደርጋለሁ ማለት ነው። ነገሩ ግን በዚሁ ጊዜ እኔ ጋር አልነበረም። ከተወሰነ ወራት በፊት ከኔ ተቀብለውኝ ነበር። የሆነ የሚስተካከል ነገር አለ ብለውኝ ማለት ነው። እናም ከዛው ከተወሰነ ወራት በፊት የሚያስፈልግሽ ነገር ምንድነው ብለው ሲሉኝ እኔ አላቅም እናንተ ቼክ አድርጉልኝ ብያቸው ሰጠዋቸው። አዩ ቼክ አደረጉ። የኢንሹራንስሽ ጊዜ አብቅተዋል፣ ስለዚህ መሰራት አለበት አሉኝ። እሺ አልኳቸውኝ። ከዛም በኋላ ደግሞ የባንክ አካውንት ያስፈልግሻል ተባልኩትኝ። እሺ አልኩትኝ። ከዛው እኔ ፎከሴ በባንክ አካውንቴ ላይ ነው እንጂ በኢንሹራንሱ ላይ ምንም ፎከስ አላደረኩም ነበር። እናም ከዛ ከሰዎች ጋር እንግዲህ አብሬያቸው ሲመጣ ልክ ድንበር ላይ ስንደርስ የሁላችንም ፓስፖርት ተሰጣቸው፣ መታወቂያ ተሰጣቸው። የኔ ግን አትጅም ተባልኩትኝ ማለት ነው። በእውነቴን ነው ምላችሁ ውድ ቤተሰቦች፣ በጣም ነው የደነገጥኩትኝ፣ በጣም ነው ሾክ የሆንኩት፣ አለቀስኩት። በእውነት በጣም ደንግጬ ከረዥም ሰዓታት በኋላ ወደ ሴትዬ ተደውሎላት ከ1 ወር በኋላ ማወቃ ሂደትስ ተብሎ እሺ ተብሎልኝ ከዛ አሳለፉኝ ማለት ነው። ውድ ቤተሰቦቼ የትም ሀገር የምትሰሩ በሰዎች ስር ከከተማም ውጭም ሆነ በከተማ ውስጥ ልትወጡ ስታስቡ ወይም ሲነግሯችሁ ቀድማችሁ ቪዛችሁንና መታወቂያችሁን ቼክ ማስደረጋችሁን አትርሱ በማለት አስታውሳችኋለሁኝ። በሌላ ቪዲዮ እስከምንገናኝ ሰላማችሁ በያላችሁበት ብዝት ይበልልኝ። ቪዲዮን ጨረሳችሁ ከእንደዚህ አይነት ድንጋጤ እግዚአብሔር በያላችሁበት ይጠብቃችሁ። ቤተሰቦቼ ሰላማችሁ ይብዛ። ሰላም ሁኑልኝ።